በሰባተኛው ሀገራዊና ክልላዊ ምርጫ ብልጽግና ፓርቲን ወክለው የሚወዳደሩ የአዲስ ከተማ ክፍለ ከተማ እጩዎች ዝርዝር። ለሕዝብ ተወካዮች ምክር ቤት የሚወዳደሩ እጩዎች አቶ መሐመድ ከማል አልአሩሲ የትምህርት ደረጃ ማስተርስ፣ የሥራ መስክ በግል ሥራ የተሰማሩ። የሚወዳደሩበት የምርጫ ክልል 7። ወይዘሮ ያስሚን ወሃበረቢ ሰኢድ የትምህርት ደረጃ ማስተርስ፣ የሥራ መስክ የኢፌዴሪ ገቢዎች ሚኒስተር ዴኤታ። የሚወዳደሩበት የምርጫ ክልል 5። አቶ ሳምሶን ወንድሜነህ እሸቱ የትምህርት ደረጃ ማስተርስ፣ የሥራ መስክ መምህር። የሚወዳደሩበት የምርጫ ክልል 6። ለአዲስ አበባ ከተማ ምክር ቤት የሚወዳደሩ እጩዎች ዶክተር ተሾማ አዱኛ ረጋሳ የትምህርት ደረጃ ዶክትሬት፣ የሥራ መስክ የሸገር ከተማ አስተዳደር ከንቲባ። የሚወዳደሩበት የምርጫ ክልል አዲስ ከተማ። አቶ ታረቀኝ ወርቅነህ ወልደሃና የትምህርት ደረጃ ማስተርስ፣ የሥራ መስክ የአዲስ ከተማ ክፍለ ከተማ አስተዳደር ዋና ሥራ አስፈጻሚ። የሚወዳደሩበት የምርጫ ክልል አዲስ ከተማ። አቶ አደም ኑሪ ዋቤላ የትምህርት ደረጃ ማስተርስ፣ የሥራ መስክ አዲስ አበባ ከተማ አስተዳደር ፕላን ልማት ቢሮ ኃላፊ። የሚወዳደሩበት የምርጫ ክልል አዲስ ከተማ። ወይዘሮ አይዳ አወል ማሞ የትምህርት ደረጃ ማስተርስ፣ የሥራ መስክ አዲስ አበባ ከተማ አስተዳደር የመስሪያ ቦታዎች አስተዳደር ዋና ዳይሬክተር። የሚወዳደሩበት የምርጫ ክልል አዲስ ከተማ። ወይዘሮ ገነት ወልዴ ምኖተ የትምህርት ደረጃ ማስተርስ፣ የሥራ መስክ የኢፌዴሪ ኢትዮ ኢንጂነሪንግ ግሩፕ የሀብት ዘርፍ ከፍተኛ አማካሪ። የሚወዳደሩበት የምርጫ ክልል አዲስ ከተማ። ሲስተር ሶፊያ አለሙ ሁሴን የትምህርት ደረጃ ማስተርስ፣ የሥራ መስክ አዲስ አበባ ከተማ አስተዳደር ምክር ቤት የሴቶችና ሕፃናትና ማህበራዊ ጉዳይ ቋሚ ኮሚቴ ሰብሳቢ። የሚወዳደሩበት የምርጫ ክልል አዲስ ከተማ። አቶ ክብራለም ደምሴ ወልደ ሰማያት የትምህርት ደረጃ ማስተርስ፣ የሥራ መስክ አዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ምክትል ቢሮ ኃላፊ። የሚወዳደሩበት የምርጫ ክልል አዲስ ከተማ። አቶ ዳዊት ምንዳዬ ገብረ ጻዲቅ የትምህርት ደረጃ ማስተርስ፣ የሥራ መስክ አዲስ አበባ ብልጽግና ፓርቲ የፖለቲካና አቅም ግንባታ ዘርፍ ምክትል ኃላፊ። የሚወዳደሩበት የምርጫ ክልል አዲስ ከተማ። ወይዘሮ ሜቲ ታምራት ፊጤ የትምህርት ደረጃ ማስተርስ፣ የሥራ መስክ አዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት የሀገር ውስጥና ዓለም አቀፍ ግንኙነት ዘርፍ ዳይሬክተር። የሚወዳደሩበት የምርጫ ክልል አዲስ ከተማ። ወይዘሮ ፍቅርተ አበራ መኮንን የትምህርት ደረጃ ማስተርስ፣ የሥራ መስክ አዲስ አበባ ከተማ አስተዳደር የፐብሊክ ሰርቪስና የሰው ሀብት ልማት ምክትል ቢሮ ኃላፊ። የሚወዳደሩበት የምርጫ ክልል አዲስ ከተማ። ወይዘሮ አምሳል ዋለ ደረስ የትምህርት ደረጃ ማስተርስ፣ የሥራ መስክ መምህርት። የሚወዳደሩበት የምርጫ ክልል አዲስ ከተማ። ወይዘሮ አስቴር እንደ ሀገር ሞርኬ የትምህርት ደረጃ ማስተርስ፣ የሥራ መስክ የመንግስት ሰራተኛ። የሚወዳደሩበት የምርጫ ክልል አዲስ ከተማ። ብልጽግናን ይምረጡ። ምልክታችን የስንዴ ነዶ ነው። ኢትዮጵያ ወደ ተምሳሌት ሀገር